ሰላም ሰላም ቆንጆ ልዕልቶች እንኳን ደህና መጣችሁ ወደ ዩቲዩብ ቻናል። አይ ኖ ብዙ ሰብስክራይበሮች የለኝም በት አይ ሆፕ ወደፊት። ዛሬ ደግሞ ሪቪው የምናደርገው ኢትዮጵያዊቷ ሜካፕ ፋውንደር የብሌን ቢዩቲ ነው። ሶ ሌትስ ዳይቭ ኢን። ሶ ቲክቶክ ላይ አጠር አድርጌ አቅርቤዋለሁ። አሁን ግን ዩቲዩብ ላይ በደንብ ኤክስፕሌን ለማድረግ ሰዓቱም ጊዜውም በቂያችን ነው። ፋውንዴሽኑ ሼክ ኢት ዌል ይላል። የለው አንደርቶን ነው። ሎንግ ዌር ፐርፌክት ፊኒሺንግ ፋውንዴሽን ኤስፒኤፍ 15 አለው። which is SPF 15 ማለት ደግሞ በተለይ ኢትዮጵያ ላይ ፀሐይ ላይ ለምንውል ሰዎች በጣም ጥሩ ነው። ማለት ከፀሐይ የመከላከል ስኪን ኬር አብሮ ነው የተሰራው። እንዴት ፊት ላይ ለስላሳ እንደሆነ በዛ ላይ ቢልደብል ነው። ከቨር ሙሉን ማለት ፉል ከቨሬጅ እንዲሆን ከፈለገን መደረብ እንችላለን። ወይም ደግሞ ቀለል ለማድረግ ደግሞ ከተፈለገ በአንድ ኮት ብቻ እንደዚህ መስራት እንችላለን። በዛ ላይ ደግሞ እንትን ላይ አልተሞከረም፣ እንስሶች ላይ አልተሞከረም which is good። እኔ መጀመሪያ ላይ ስቀባው እውነት ለመናገር እንደዚህ ይሆናል ብዬ አልጠበቅኩም ነበረ። ግን እንዴት ስኪን ላይ በጣም ላይት ከእንደገና ደግሞ ፋውንዴሽን ያው ከሁሉም ስንቀላቀል ከኮንሲለር ጋር ሃይላይተር በጠቅላላ ስናደርግ ፋውንዴሽኑ is the base our face so በደንብ መቀበል መቻል አለበት። እና በትንሹ ቲክቶክ ላይ ሪቪው እንዳደረኩት በጣም ነው የገረመኝ። በዛ ላይ ቶሎ አይደርቅም። አክቹዋሊ እኔ ፉል ከቨሬጅ ፋውንዴሽን ነው የምወደው። ይሄ ደግሞ ቢልደብል ነው። I'm so proud of her. I hope ወደ ሞር ፕሮዳክቶች እንደምታመጣለን እርግጠኛ ነኝ ብዬ እጠብቃለሁ። ይሄ ስፖንጅ ነው። ውሃ ውስጥ ነክሬ ከብረሽ የበለጠ እኔ ስፖንጅ እወዳለሁ። ምክንያቱም ብለንድ ለማድረግ ከፊታችን ከቆዳችን ጋር በጣም ይመቻል። ጥያቄዎች ካላችሁ የምትፈልጉትን ጥያቄዎች ፕሊዝ ኮመንት ላይ ጻፉልኝ። ሰብስክራይብ ማድረግ አትርሱ ፕሊዝ፣ በጣም ይረዳኛል። አይ ኖ ብዙ ጊዜ አሁን ዩቲዩብ ላይ የለውም፣ ምክንያቱም አረኖ በትንሹ እንትን ሆናለሁ ቪውስ ሳይኖረው ሲቀር ምናምን ዲስከሬጅ ሆናለሁ። አይ ኖ አይ ሹድንት ዱ ዳት በት ኮንሲለር ደግሞ ዩዝ የምናደርገው ይሄ ዶልቼ ኤንድ ጋባና ነው። በጣም ከምወደው አንዱ ኮንሲለር ነው። አይደርቅም። በጣም ደስ የሚለው ፓርቱ እሱ ነው። አይ ዊሽ አይ ሆፕ ብሌን ወደፊት ኮንሲለር ታመጣልናለች ብዬ እገምታለሁ። ባይ ዘ ዌይ እውነት ነው የምናገረው ስለ ይሄ ሲጀመር እነዚህን ገዝቼ ነው በራሴ ብር። ሰው ቢከፈለኝም እውነቱን ነው የምነግራችሁ። ይሄን ግዙት አትግዙት ያዋጣል ወይ የሚለው ሶፋር ፋውንዴሽኑ እንዳያችሁት ፊቴ ላይ it melts ከስኪኔ ጋር። ከዛ ኮንሲለራችንን ኮንሲለር ስናደርግ በጣም ወደ አይናችሁ ውስጥ አታስገቡት። በዛ ላይ ደግሞ እንደዚህ ውሃ የተነከረ ስፖንጅ ብትጠቀሙ ብለንድ ስዌል እንዴት እንደሚያሳምር በጣም ነው የሚያሳምረው። ፋውንዴሽን ጥሩ ፋውንዴሽን መሆን የሚታወቀው በተለይ ስንቀባው ክራክ የማያደርግ ከሆነ የምናደርገው ከላይ የምንደራርባቸው ፓውደር አለ፣ ብለሽ አለ፣ ኮንሲለር አለ፣ ከእንደገና ደግሞ ብሮንዘር ኮንቱር አለ። ያ ሁላ ስናደርግበት ማይሰነጣጠቅ ከሆነ
በጣም ቆንጆ የሆነ እንትን ነው ፋውንዴሽን ነው። ጊቫዌይ ይኖረኛል። ዩቲዩብ ቻናል 2000 ሰብስክራይበር ሲገባ እንትን ይኖረኛል ጊቫዌይ and then you will be surprised ምን አይነት ጊቫዌይ እንደማረግ። እንዴት ሜልት እንዳደረገ ከቆዳዬ ጋር። ከዛ በኋላ ግን መጀመሪያ ሁሉ ጊዜ መጨረስ ያለብን ነገር ቢኖር ክሬሞቹን ነው። ክሬም የምናደርገውን ነገር በጠቅላላ ምክንያቱም ክሬም አድርገን ፓውደር ከእንደገና ክሬም ካረግነው ሜካፓችን ዲዛስተር ነው የሚሆነው። ይሄ ሲፎራ ኮንቱር ብሮንዘር ኤን ኮንቱር ነው። በጣም ፒግመንትን ነው። በጣም ነው የምወደው። በዛ ላይ ብለንድ ለማድረግ በጣም ይመቻል። ሁሉ ጊዜ ኮንቱር ስናደርግ ወደ ላይ ነው፣ እንደዚህ ወደ ላይ። በቀን ዩቲዩብ ቻናል ላይ ቪዲዮ ብለቅ የምታዩ ከሆነ እስቲ አሳውቁኝ። ምክንያቱም እኛ ቁጭ ብለን አንዳንድ ጊዜ ቪዲዮ ስታይ ለምን እንደዚህ ያደረገችው ምናምን ለምንድነው በጣም ከሚከብደው ነገር በህይወቴ ሶሻል ሚዲያ ነው። ምክንያቱም ማሰብ አለ፣ ሪሰርች ማድረግ አለ። ይሄ እንዴት ነው ይሆናል ወይ ትክክለኛውን ነገር ነው ወይ ማደርገው ወይስ ቪዲዮዎች ይወዱታል ወይ? ከእንደገና ደግሞ ቁጭ ብሎ 4-5 ሰዓት ሜካፕ በተለይ ለቲክቶክ ያ ሁሉ ቪዲዮ እንግዲህ ወደ 2 ደቂቃ ሜቢ ሳምታይምስ ወደ 1 ደቂቃ ኤዲት ማድረግ በጣም ነው የሚከብደው። አሁን ደግሞ ሊኩዊድ ብለሽ እናደርጋለን። ይሄ ደግሞ እንትን ነው ሺግላም ነው። እኔ የሺግላም እንትን በጣም ነው የሚገርመኝ። በእውነት ነው የምላችሁ። ፕሮዳክታቸውና ብሩ በፍጹም አይመጣጠንም። እዩት እንዴት እንደሚያምር። ዛሬ ፎከሳችን የብሌን ቢዩቲ ላይ ነው። ፎርሙላው በጣም ቆንጆ ነው። አሁን ሞር ሼድ ብትጨምርበት ደግሞ I will appreciate it። ምክንያቱም ሞር ሼድ እንፈልጋለን። እንግዲህ እንደዚህ ሳቀርባችሁ እዩት እንዴት ፋውንዴሽኑ ከእንትኑ ጋር ከብሮንዘሩ ከኮንሲለር ጋር ከብለሹ ጋር እንዴት ሲንክ በቃ ማሪኔትድ ቱጌዘር ከቆዳችን ጋር። አሁን የክሬማችን ኮንሲለሩን ብሮንዘር ክሬም ብሮንዘራችን ጨርሰን ወደ ፓውደሩ ነው የምንገባው። ይሄ አዲሱ የሁዳ ቢዩቲ ኢዚ ቤክ ዱኦ ነው። ይሄ በሼድ ፒንክ ፓምከን ነው። አሁን መብታችን ነው ፓውደሩን ማስገባት። ይሄኛው እንደዚህ ነው የሚመጣው። 2 ሳይድ ነው ያለው። አንደኛው ፒንክ ነገር ነው፣ አንደኛው ደግሞ ወደ ሮዝ የሚሄድ ፓውደር ነው። ሁለቱን መቀላቀል ከፈለግን እንደዚህ ማድረግ እንችላለን። ልክ እንደ ጂቫንቺ ነው። ጂቫንቺ የድሮዋቸው ሴቲንግ ፓውደር እንደዚህ ነበር፣ ፎርሙላውን ሳይቀይሩት በፊት። ሲወጣ ከለሩ እንደዚህ ነው የሚሆነው። ታዲያ ሁሉ ጊዜ ፓውደር ስታረጉ መጀመሪያ ኤክሰሱን እጃችሁ ላይ ኬኪ እንዳይሆን፣ ከዛ ከታች ወደ ላይ። ቲክቶክ ላይ ብዙ ሰዎች ናት ሪሊ ብዙ ሰዎች አንዳንድ ሰዎች ሜካፕሽ አያምርም ምናምን ይላል። ችግሩ የመጣው አሁን ሰው ሪያሊቲን እና ፎቶሾፕ መለየት አቅቶታል። የሚያዩት በብዛት እነዚህ ትላልቅ ሴሌብሪቲዎች ምናምን is heavily ፎቶሾፕ ተደርጓል። የሰው ስኪን ህፃን ካልሆነ በስተቀር የሰው ስኪን እንደዛ ልሙጥ ያለ ፊት ሊሆን አይችልም እና በጣም ይቸግራል። አሁን ኢትዮጵያ ውስጥ ሜካፕ ለምሳሌ ስሪኝ ብለው ቢሉኝ እንደዛ መሆን ማድረግ በጣም ይከብዳል። ምክንያቱም እነሱ ከሪያሊቲ እና ከእንትኑ ጋር ተለያይተዋል። what your thought እስቲ
አታውቁኝ። ኮመንት ላይ ምን ይመስላችኋል? ፍሊተርን እናስቆም ወይስ እንዴት ነው? በጣም ነው የሚከብደው። ምክንያቱም ፊታቸውን አይታችሁ እኔ ስም አልጠራም፣ ግን ብዙ አርቲስቶች ላይ ኢንስታግራማቸውም ላይ ምንም ላይ ስታዩ ፊታቸው ጥርት ያለ ነው። የማንም ፊት በምንም ቢሆን እንደዛ ሊሆን አይችልም። እንዲህ ነገር ይሄ ፓውደር እንዴት ፊት ማት እንደሚያደርግ አሁን እኔ እንትኔን ታዩታላችሁ። ፊቴ ላይ ያለው አንዳንድ ነጠብጣብ ነገር አለ። እሱን በትክክል ታዩታላችሁ፣ ይታያል። አሁን በፎቶሾፕ አርጌው ክሊር አርጌው ቢሆን ኖሮ አይ ቲንክ ሰብስክራይብ የሚበዛልኝ ነበረ፣ ቲክቶክ ላይም ፎሎወር ይበዛልኝ ነበረ። አሁን ደግሞ ፓውደር ብሮንዘር፣ ይሄ ኒክስ ፓውደር ብሮንዘር ነው። በጣም ፒግመንትን ነው፣ በጣም ነው የምወደው። before this is before, this is after። በጣም ፒግመንትድ የሆነ ፎርሙላ ነው። የራሱ ድራግ ስቶር ነው፣ ግን እንደ ሺግላም ርካሽ አይደለም። ግን somehow ከሌላው ርካሽ ነው። አንዳንዶቹ ብራንዶች ጉድ አለባቸው። ይሄ ደግሞ ብሌም ቢዩቲ ሃይላይተር ነው። ይሄ በሼድ ሮዝ ጎልድ ነው። እንዴት እንደሚያምር ቲክቶክ ላይ ያያችሁት አምሹር በደንብ አይታችሁታል። በዛ ላይ ኢትስ ቬሪ ፋይን የሆነ እንትን ነው። እስቲ እጄ ላይ ያለውን እንኳን እንደዚህ ሳደርገው ኢትስ ጀስት በጣም ነው የሚያምረው። እኔ አይ አም ሪሊ ሰርፕራይዝ። ሲጀመር ብዙም አያስፈልግም፣ በጣም በትንሹ ገረመኝ። እኔ ፎርሙላ ኢትዮጵያ ስለሆነች አይደለም፣ ግን አም ሶ ፕራውድ ኦፍ ሄር ኢትዮጵያዊ ሜካፕ ፋውንደር እስ አንሪል። ሰፖርት ብናረጋት ላይክ እንደነ ሁዳ ብዙ አሉ፣ እዛ ላይ ማድረስ እንችላለን። በጣም ነው የሚከብደው ገብቶ ፎርሙላውን መስራት ምን ማለት it's amazing. It's really we should proud እና ሰፖርት ብናረጋት I would say that እውነት ለመናገር ብለሽ። ይሄ ደግሞ አዲሱ የሁዳ ቢዩቲ ብለሽ ነው። ይሄ ቤቢ ፒንክ ነው። ሁዳ ስትቀባው ቀላቅላ ነው የምትቀባው። እኔ ግን አልቀላቀለውም፣ ምክንያቱም ኦልሬዲ ሃይላይተር አድርጌያለሁ። ሃይላይተሩን ከስር ያደረኩት ብለሹን እንዳያጠፋብን ነው። ብለሹን ከሃይላይተር በላይ ሲሆን እንዴት እንደሚያምር ያ ራሳችሁ መስከሩ። ይሄ ላይ ቤቢ ፒንክ ነው። I would like to see ብሌድ ልክ እንደና ሁዳ፣ ምክንያቱም የመጀመሪያ ኢትዮጵያዊ ሜካፕ ላይን ፋውንደር ነች። so she's supporter። ቪዲዮን እንዳላረዝምባችሁ አይኔን ልጨርስና ከአይኔን ከንፈሬን ልጨርስና እመለሳለሁ። አይኔን ጨርሽም ቻለው። ዩዝ ያደረኩት ብሌም ቢዩቲ አይሻዶ ፓሌት ነው። ይሄ ኩዊን ሼባ ይባላል። ከለሩ በጣም ነው የሚያማምረው። አይኔ ላይ እንደምታዩት እንደዚህ ነው። ሊፕስቲኩን ራሱ ዩዝ ያደረኩት ብሌም ቢዩቲ ነው። የምትፈልጉ ከሆነ ሁሉንም አንድ ላይ ሪቪው እንዳደርግላችሁ የምትፈልጉ ከሆነ ኮመንት ላይ ጻፉልኝ። ፎርሙላውስ አሜዚንግሊ ፎርሙላው በጣም ነው የሚገርመው። ኢቭን ይሄ ማት ሊፕስቲክ ነው፣ ግን it doesn't feel እንደ ማት አይደለም። ላይክ ከንፈር ላይ በጣም ስሙዝ ነው። ታስታውሱ እንደሆነ ዩዝ የምታረጉ የነበራችሁ በፊት ሲፎራ
ማት ሊፕስቲክ it was matte like ከንፈር ላይ እንዴት ሄቪ እንደነበረ አሁን ቀይረውታል ፎርሙላቸውን። ሰው ልክ እንደዛ ነው ፎርሙላው። በጣም ክሪሚ ነው። ከለሩ በጣም ያምራል ለኛ ከለር። ማስካራው ደግሞ ዩዝ ያደረኩት ይሄንን ራሱ ነው። በሁለት ሳይድ ነው የሚመጣው። አንድ ኖርማል የምናውቀው ብሩሽ እና አንድ ሳይድ ደግሞ ትንሽዬ how genius it is like እንደዚህ ከስር አይናችን ስር እንድንገባ እኔ ማንም ብራንድ እንደዚህ ሰርቶ አይቻላቅም። እስቲ ያያችሁ ካላችሁ ኮመንት ላይ ያሳውቁኝ። አይላይነሩ እንደምታዩት አይኔ ላይ is black is really black። ያው ቪዲዮውን ማርዘም ስላልፈለኩኝ ዩቲዩብም ቢሆን ለዛ ነው ከካሜራ ውጭ እነሱን ያደረኩት። ግን ዩቲዩብ ምንድነው ቲክቶክ ላይ ኦሬዲ ሪሊዝ አድርጌዋለሁ ይሄንን ዩዝ አደርግ። ሶ ጥያቄ ካላችሁ ኮመንት ላይ ያሳውቁኝ። እንደ ሁሉ ጊዜ በሌላ ቪዲዮ አያችኋለሁ። ሰብስክራይብ ማድረግ እንዳትረሱ። it really helps me a lot። በጣም አመሰግናለሁ። እወዳችኋለሁ። የሚቀጥለው ቪዲዮ አያችኋለሁ።